ሰላም ውድ የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ እንግዲህ በአንድ ርዕሰ ጉዳይ መጥቻለሁኝ። እንደተለመደው ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ቤተሰብ የሆናችሁ ቤተሰብ ያልሆናችሁም ደግሞ ተቀላቀሉ። ዛሬ ይዤ የመጣሁላችሁ ርዕሰ ጉዳይ በተለምዶ የቤተሰብ ጣጣ የሚባለው ነገር ምን እንደሆነ እንዲሁም ደግሞ የቤተሰብ ጣጣ ካለባችሁ ምን አይነት ምልክቶችን እንደምታሳዩ፣ እንዴትስ ይሄ ነገር በቤታችሁ ውስጥ በዘሮቻችሁ ውስጥ እንደነበረ የምትለዩበትን መንገድ ነው ይዤላችሁ የመጣሁት። ይሄ ነገር ካለባችሁ በተለምዶ የቤተሰብ ጣጣ የሚባለው የዛር መንፈስ ነው። ከጥንት ጀምሮ ሲገበር የመጣ ነው። ይሄ ነገር በቤታችሁ ውስጥ ካለ፣ በዘራችሁ ውስጥ ካለ ምንም ብትንከራተቱ፣ የትም ብትለፉ ስኬታማ መሆን አትችሉም። እንዲያውም ከስኬት ይልቅ እያደር ቁልቁል መሄድ ነው የሚሆነው የህይወታችሁ ውጣ ውረድ። እንግዲህ እሱን ነው ዛሬ በሰፊው ማነሳላችሁ። አብራችሁኝ ሁኑ። እንግዲህ የቤተሰብ ጣጣ ወይንም የዘር መንፈስ በቤተሰቦቻችን ውስጥ ካሉ የምንለይባቸው መንገዶች እና ምሳሌዎች፣ ምልክቶች አሁን እገልጽላችኋለሁ። አንደኛ ላይ በኑሮ ቁልቁል መሄድ ነው። በኑሮ ቁልቁል መሄድ ማለት በፊት የነበረን ነገር እንኳን እያጡ እያደር በማያውቁት ምክንያት በተለያየ ምክንያት በኑሮ እያቆለቆሉ ሽቅብ ወደ ታች መሄድ ነው ማለት ነው። እንግዲህ ሁለተኛው ደግሞ የጓጉበትን ነገር ደጋግሞ ማጣት ነው። ለምሳሌ የሆነን ነገር ለማግኘት ጫፍ ትደርሱና ስራ ሰርታችሁ ነግዳችሁም ሊሆን ይችላል። በጥፉ አተረፍኩን ስትሉ በጥፉ ያከስራችኋል። የትኛውንም ቀልባችሁ የወደደውን ነገር እየተከታተለ ከስራችሁ ማጥፋት ነው። ምክንያቱም የዛር በፊት በቤተሰቦቻችን ውስጥ በዘሮቻችን ውስጥ ሲመለክ የመጣ ነውና አሁን ላይ ልጆች ባለማወቅ እንግዲህ ከቅርብ ጊዜ ወዲህ ያሉት ትውልዶች ባለማወቅ በመናቅ እንዲሁም ደግሞ በዘራችን ውስጥ እንኳን እንዳለ ሳናቅ እንተውና እንግዲህ የዛሩ መንፈስ እነኚህን አይነት ነገሮች በእኛ ላይ እንደ ጥቃት ያደርስብናል ማለት ነው። በሶስተኛ ላይ ስራ ሰርቶ ስኬትን ማጣት ነው። ስራ ሰርቶ ስኬትን ማጣት ሲባል እንግዲህ ከምሳሌዎች ውስጥ ከምልክቶች ውስጥ አንዱ ነው እንጂ ስራ ሰርቶ ስኬትን አለማግኘት በተለያየ ነገር ሊመጣ ይችላል። በዛር መንፈስ ብቻ ሳይሆን በተለያዩ ችግሮች ሊመጣ ይችላል። እሱን ግንዛቤ ውስጥ ማስገባት ይኖርባችኋል። የግድ የዛር መንፈስ ብቻ ነው እንደዚህ የሚያደርገኝ ማለት አትችሉም። ከነዚህ ውስጥ አራቱን ወይንም ሶስቱን ካያችሁ የዛር መንፈስ እንደሆነ ልታውቁ ልትነቁ ትችላላችሁ ማለት ነው። እንግዲህ አራተኛ ላይ ደግሞ የምናየው የማይታወቅ በሽታ ነው። በተለይ ያለምንም ጥርጥር ከዛር መንፈስ ወይንም ከቤተሰብ ጣጣ ጋር ይገናኛል። ምክንያቱም አንዳንድ ሰዎች ይታመሙና የተለያየ ወደ ሆስፒታል ወደ ተለያየ ቦታ ይሄዳሉ። ነገር ግን እዛ በሚሄዱ ሰዓት በሽታቸው እንኳን ሳይታወቅ ስሙ እንኳን ሳይናገራቸው የተለያዩ መድኃኒቶችን መርፌዎችና ክኒኖችን እየተጠቀሙ ይኖራሉ። የዛሩ መንፈስ በዛን ሰዓት የሚጠቀመው ነገር ምንድነው ካላችሁ፣ እኚህ ሰዎች ልክ ሆስፒታል በሚሄዱ ሰዓት ገንዘብ ያወጣሉ። የተሻላቸው ይመስላቸዋል። ለተወሰነ ጊዜ ወደ ቤታቸው ሲመለሱም ለተወሰነ ጊዜ ፋታ ይሰጣቸዋል። ይሄ መንፈስ ምንድነው የሚፈልገው? መጀመሪያ ላይ እንዳልኳችሁ ኑሮን ቁልቁል መንዳት ነውና ገንዘብ ይወጣል፣ ገንዘብ ይባክናል ማለት ነው። በሽታው ሳይታወቅ ይመለሳሉ። ከጥቂት ጊዜ በኋላ ደግሞ አሁንም ገንዘብ ማውጣት ሲያምረው
ልክ እንደዚሁ እያደረገ እየበዘበዘ ቁልቁል ወደ ታች ይነዳቸዋል ማለት ነው። ከሁሉም ምሳሌዎች ውስጥ የማይታወቅ በሽታ የቤተሰብ ጣጣን በደንብ አድርጎ ይወክላል ማለት ነው። አምስተኛ እንግዲህ ከቤተሰብ ሰዎች ውስጥ ልጆችን ያለ እድሜ መቅጨት ነው ማለት ነው። ብዙ ጊዜ ሰምታችሁ ከሆነ በተለይም ታላላቅ ልጆችን በሽተኛ በማድረግ የዛር መንፈስ የመጀመሪያ ልጆችን የበሽተኛ አድርጎ ቤት ውስጥ ማስቀረት፣ እንዲሁም ደግሞ በተለያየ ከአንድ ቤተሰብ ውስጥ 2-3 ሰው ሲሞት ታያላችሁ። እድሜያቸው ገና በወጣትነት እያሉ እንዲሁም ሳይደርስ እድሜያቸው አማካይ ላይ ሳይደርስ በጊዜ የመቀጨት ነገርን እንመለከታለን። ይሄ ምንድነው? የቤተሰብ ጣጣ ወይንም የዛር መንፈስ የሚባለው መንፈስ የሚሰራው ስራ ነው ማለት ነው። እንግዲህ ውድ የተከበራችሁ የቤተሰባችን የቻናላችን ቤተሰቦች እኚህ ነገሮች እኚህ ምልክቶች ካሉባችሁ በትክክልም የዛር መንፈስ ነው፣ ከቤተሰብ የመጣ የዛር መንፈስ ነው። ስለዚህ ይሄ እንዳለባችሁ ካወቃችሁ የዛር መንፈስ እንዳለባችሁ ካወቃችሁ በቀጣይ ደግሞ ለሱ ምን ማድረግ ይበጀናል፣ መፍትሄውስ ምንድነው ምትሉ ከሆነ መፍትሄውን እንድነግራችሁ ከሆነ ፍላጎታችሁ እስቲ በሀሳብ መስጫው ስር ሀሳባችሁን ጻፉልኝ። እንዴት አድርገን የዛር መንፈስን ማስቆም እንችላለን? በእኛ ላይ የሚያደርሰውን ጥቃት እንዴት አድርገን ማስቆም እንችላለን? ብላችሁ ሀሳብ አስተያየታችሁን ጻፉልኝ። የብዙዎቻችሁ ችግር ከሆነ አይቼ መፍትሄዎቹን እነግራችኋለሁ ማለት ነው። እንግዲህ ከፈጣሪ ጋር ብዙ አይነት